ዓለማችን ሀብትን ከለገሰቻቸው ሰዎች ግንባር ቀደም የሆነውና የማይክሮሶፍት መስራች የሆነው ዝነኛው ባለ ሀብት ቢል ጌት ያለውን ሀብት ለሰዎች ሊያከፋፍል መሆኑ መነጋገሪያ ሆኖ ይገኛል። ቢል ጌት ይህንን ውጥኑን ለማሳካት 20 ዓመታትን እንደሚፈጅበት ያሳወቀ ሲሆን በዚህ ጊዜ ውስጥም ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን በይፋ አስታውቋል። በስፋት እንመለከተዋለን። በአቶ ጌታቸው ረዳ የሚመራው ቡድን በትግራይ ክልል በተለይም ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አሁንም ከኤርትራ ጋር ድብቅ ግንኙነት እያደረገ መሆኑን በዝርዝር ገልጾ አስቸኳይ መግለጫ አውጥቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የትግራይን ህዝብ ዳግም ወደ ጦርነት ለማስገባት እየሰራ ነው የሚለው ቡድኑ ክልሉ በአሁኑ ወቅት ነገሮችን ከመቼውም ጊዜ በላይ ተረጋግቶ ማሰብ እንደሚጠበቅበት በማንሳት የህዝብን አጀንዳ ማስቀደም የሚያስፈልግበት ወቅት ላይ እንገኛለን ብሏል። በከተማችን አዲስ አበባ አዲስ ደንብ ወጥቷል። አዲሱ ደንብ በአዲስ አበባ ከተማ መንገድ ዳር የሚገኙ መኖሪያ ቤቶችን ወይም የንግድ አገልግሎት ሰጪ ተቋማትን የሚመለከት ሲሆን ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭ መብራትና የውስጥ መብራት ማብራትን አስገዳጅ ያደርጋል። ዝርዝሩን ይዘናል። አብራችን ቆዩ። ዓለማችን ሀብትን ከለገሰቻቸው ሰዎች ግንባር ቀደም የሆነውና የማይክሮሶፍት መስራች የሆነው ዝነኛው ባለ ሀብት ቢል ጌት ያለውን ሀብት ለሰዎች ሊያከፋፍል መሆኑ መነጋገሪያ ሆኖ ይገኛል። ቢል ጌት ይህንን ውጥኑን ለማሳካት 20 ዓመታት እንደሚፈጅበት ያሳወቀ ሲሆን በዚህ ጊዜ ውስጥም ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን በይፋ አስታውቋል። ባለሀብቱ የሀብቱን 99 በመቶ ቢሊዮኖች የሚቆጠር የአሜሪካን ዶላር በአቋቋመው የእርዳታ ድርጅቱ በኩል ለዓለም ሕዝብ ለመስጠት ማቀዱን በይፋ አሳውቋል። ቢል ጌት ሀብቱን ለሌሎች የሚያከፋፍለው በስሙ በተቋቋመው ፋውንዴሽኑ በኩል ሲሆን እንደ አውሮፓውያኑ አቆጣጠር በ2045 ዓ.ም ወይም ከ20 ዓመታት በኋላ ሥራ እንደሚያቆም አሳውቋል። ይህችን ዓመት በሞት ሲሰናበት ሰዎች ስለ እኔ ብዙ ነገር ሊያወሩ ይችላሉ፣ ነገር ግን ማረጋገጥ የሚፈልገው ነገር በወሬያቸው መሃል ከነ ሀብቱ ሞተ የሚለው እንደማይኖር ነው። 99 በመቶ ሀብቴን በሙሉ ለሕዝብ ተናዝጃለሁ ብሏል። በአሁኑ ወቅት ባለሀብቱ የ69 ዓመት ዕድሜ ያለው ሲሆን በስሙ ባቋቋመው ግብረሰናይ ድርጅት ቢል ጌት ፋውንዴሽን በኩል እስካሁን ድረስ 100 ቢሊዮን ዶላር ለጤናና ለልማት ፕሮጀክት ማበርከቱን ገልጿል። በቀጣዮቹ 20 ዓመታት ደግሞ የ200 ቢሊዮን የአሜሪካን ዶላር ለተመሳሳይ ዓላማ እንደሚያውል ገልጿል። ከዚህ በፊት እርሱና የቀድሞ ባለቤቱ ሚሊንዳ ጌት በስማቸው የሰየሙት ፋውንዴሽን እነርሱ ይህችን ዓለም ከተሰናበቱ በኋላም ለበርካታ ዓመታት የበጎ አድራጎት ድርጅታቸው ሰዎችን እየረዳ እንዲዘልቅ ፍላጎት እንዳላቸው በአንድ ወቅት ገልጾ ነበር። ይህ በእንዲህ እንዳለ አዲሱ ውሳኔያቸውን እንዴት እንደሚመጣ ሲያስረዱ የዛሬ 25 እና 30 ዓመት ችግሮችን በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይነሳሉ። አሁን ያሉትን ችግሮች እኛ ልናስወግዳቸው ይገባል ብለዋል። ብሉምበርግ የተሰኘው ዓለም አቀፍ የዜና አውታር እንደዘገበው ቢል ጌት የሀብቱን 99 በመቶ ለዓለም ሕዝብ ከሰጠም በኋላ ቢሊዮነር ሆኖ እንደሚቀጥል ዘግበዋል። ቢል ጌት የማይክሮሶፍት መስራች ሲሆን ዋናው የሀብቱ ምንጭም ይኸው ድርጅቱ ነው። ቢል ጌት በሀብት ደረጃው የዓለማችን አምስተኛው ሀብታም ሰው ነው። በ100 ቢሊዮነሮች የሚቆጠር የተጣራ ሀብት ያለው ይህ ባለ ሀብት ይህንን የሀብቱን መጠን እንደ አውሮፓውያን አቆጣጠር በ2045 ዜሮ ለማድረስ ቆርጫለሁ ብለዋል። ቢል ጌት ከአንድ ጓደኛው ጋር በመሆን ነበር እንደ አውሮፓውያን አቆጣጠር በ1975 ማይክሮሶፍትን የመሰረተው። ከተወሰነ ጊዜ በኋላም የሰሩት የኮምፒውተር ሶፍትዌር የዓለምን ገበያ መቆጣጠር ችሏል። ታዲያ ቢል ጌት በድርጅቱ ያለውን ኃላፊነት እየቀነሰ ሄዶ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ከድርጅቱ ሊቀመንበርነት ለቋል። ቢል ጌት ፋውንዴሽናቸውን ግብር ላለመክፈል እንደ መሸሸጊያ ይጠቀምበታል ተብሎ ቢታሙም እሳቸው ግን ሀብታቸውን ለሌሎች ለማከፋፈል የወሰኑት ከአንዳንድ ባለሀብቶችና በጎ አድራጊዎች በመመልከት መሆኑን ተናግረዋል። ቢል ጌት ፋውንዴሽናቸው 3 ዓላማዎች እንዳሉት ገልጸው እነዚህም ዓላማዎች የመጀመሪያውና ዋነኛው እህቶችንና ሕፃናትን ገዳይ የሆኑ በሽታዎችን ማጥፋትና በ100 ሚሊዮን የሚቆጠሩ ሰዎችን ከድህነት ማውጣት እንደሆነ ይናገራሉ። ቢል ጌት አንዳንድ ያደጉ ሀገራት
ለውጭ እርዳታ የሚያውሉትን በጀት መቀነሳቸውን ክፉኛ ተችተዋል። የሆነ ሆኖ የእሳቸው ፋውንዴሽን በሁሉም ስራዎቹ ሀገራትና ህዝቦች ከድህነት እንዲወጡ ድጋፍ ማድረጉን ይቀጥላል ሲሉ ቃል ገብተዋል። በቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው ቡድን ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይን ህዝብ ዳግም ወደ ጦርነት ለማስገባት በመስራት ላይ ነው ሲል በዶክተር ደብረጽዮን የሚመራው ቡድን ከሰሰ። በቀድሞ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የሚመራው ቡድን በአዲስ ፓርቲ ምስረታ ላይ የሚገኘው የህወሓት ማዕከላዊ ኮሚቴ በሚል ባወጣው መግለጫው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይን ህዝብ ዳግም ወደ ጦርነት ለማስገባት እየተንቀሳቀሰ ነው ሲል ከከሰሰው በኋላ ክልሉ በአሁኑ ወቅት ነገሮችን ከመቼውም ጊዜ በላይ ተረጋግቶ ማሰብ እንደሚጠበቅበት በማንሳት የአንድን ቡድን ፍላጎትና ስሜት ወደ ጎን በመተው ለህዝቡ ጥያቄ ቅድሚያ መስጠት የሚያስፈልግበት ጊዜ ላይ እንገኛለን ብሏል። በተጨማሪም ይኸው በቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው ቡድን በክልሉ መጠኑ ከፍ ያለ የመጣው የፖለቲካዊ መረጋጋት ትግራይን ለጥፋት የሚዳርግ ነው፣ ጦርነት ተገደን የምንገባበት እንጂ በሆነው ባልሆነው የምንገባበት ሊሆን አይገባም፣ አለበለዚያ ግን ከበፊቱ ጦርነት የከፋ ሁኔታ ይፈጠራል ሲል አስጠንቅቋል። አሁን ባለንበት ሁኔታ የትግራይ ክልል ጥቅም ትርጉሙም ሆነ ዓላማው ባልታወቀ መልኩ ከማንኛውም የውጭ አካል ጋር በምትፈጥረው ግንኙነት ሊከሰት የሚችል ጦርነት በየትኛውም መልኩ ጥፋት እንጂ ጥቅም የለውም ያለው የአቶ ጌታቸው ረዳ የሚመራው ቡድን በስልጣን ላይ ያለውን የደብረ ጽዮን ቡድን የስልጣን ፍላጎት ብቻ ያለው ቡድን ነው፣ ህዝብን በመግፋት ወደ ጦርነት ለማስገባት እየጣረ ነው በሚል ከሷል። ከክልሉ ህዝብ እውቅና ውጪ ከሻቢያም ሆነ ከሌሎች ኃይሎች ጋር የተጀመረው ግንኙነት ህዝቡ የሚናፍቀውን ሰላምና ልማት ሳይሆን ጥፋትን ያመጣል ብሎ እንደሚያምን በአቶ ጌታቸው ረዳ የሚመራው አዲስ ፓርቲ በማቋቋም ላይ ያለው ቡድን አመሻሹን ባወጣው መግለጫ አስታውቋል። ከጎረቤት ኤርትራ ጋርም ሆነ ከሌሎችም አካላት ጋር የሚፈጸም እርቅና ሰላምን ማውረድ መልካምና ተቀባይነት ያለው ሀሳብ ቢሆንም ሻቢያ በጦርነት ወቅት የሚፈጽመው የዘር ጭፍጨፋ በእርቅ ወይም በአዲስ ቁርኝነት ተረስቶ እንዲቀር አንፈልግም ያለው ይህ ቡድን መግለጫውንም ለማውጣት የተገደደው ከፍተኛ የትግራይ ሰራዊት አዛዦች ከኤርትራ ከፍተኛ አመራሮች ጋር በመገናኘት ክልሉን ወደ ጦርነት ለማስገባት እየሰሩ መሆናቸው ገሃድ በመውጣቱ እንደሆነ ቡድኑ አክሏል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ከትላንትና በስቲያ ባወጣው መግለጫ ከእውቅና ውጪ በሆነና ዓላማው ግልጽ ባልሆነ መንገድ ከውጭ ኃይሎች ጋር የሚደረግ ግንኙነት ተገቢ አለመሆኑን ገልጾ እጅግ አደገኛ ወደሆነ ችግር ሊከተን ይችላል ሲል ገልጾ ነበር። ከዚህ በተጨማሪም የክልሉ መንግስት ስርዓት አልበኝነት እንዲነክስና ክልሉ መንግስት አልባ እንዲሆን የሚደረግ ጥረትን አልታገስም ያለ ቢሆንም የጊዜያዊ አስተዳደሩ በመግለጫው ከእውቅና ውጭና ከሌሎች ኃይሎች የተደረገ ግንኙነት ከማለት ውጭ እነማን ከማን ጋር ተገናኙት ለሚባለው ጉዳይ በግልጽ ያስቀመጠው ነገር የለም። ሰሞኑን በትግራይ ክልል ዋና መቀመጫ መቀሌ ከተማ አንድ አክቲቪስት ከኤርትራ አክቲቪስቶች ጋር ያደረገውን ቃለ ምልልስ ተከትሎ በፖሊስ መያዙ በተለያዩ ማህበራዊ ትስስር ገጾች ላይ መነጋገሪያ ሆኖ ነበር። ከዚህም አልፎ ግለሰቡ በጊዜያዊ አስተዳደሩ በኩል በሽብር ወንጀል የመከሰሱ ጉዳይ አነጋጋሪ ነበር። ከሁለት ቀናት በፊት ደግሞ ግለሰቡን የክልሉ ፖሊስ ኮሚሽን ከእስር ፈቶታል። በከተማችን አዲስ አበባ አዲስ ደንብ ወጥቷል። አዲሱ ደንብ በአዲስ አበባ ከተማ በመንገድ ዳር የሚገኙ መኖሪያ ቤቶችን ወይም የንግድ አገልግሎት ሰጪ ተቋማት የሚመለከት ሲሆን ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭ መብራትና የውስጥ መብራት ማብራትን አስገዳጅ ያደርጋል። በተጠቀሰው ሰዓት መብራት የማያበሩ ወይም የአገልግሎት ክፍት መሆናቸውን የማይገልጹ ላይ እስከ 10 ሺህ ብር የሚደርስ ቅጣት ሊያስቀጣው የሚችል ደንብ ነው። የከተማው አስተዳደር ተግባራዊ ማድረግ መጀመሩን ያሳወቀው እንደሚባለው ከሆነ ደንቡ የሚመለከተው በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶችን ነው። ባለፈው የካቲት ወር የትራንስፖርት አገልግሎት ሰጪዎችና የንግድ ተቋማት አገልግሎት እንዲሰጡ ለማድረግ የወጣው ደንብ መጽደቁ የሚታወስ ነው። ለእነዚህ ደንቦች አስፈላጊነት የከተማዋ አስተዳደር የሚያስቀምጠው ምላሽ ከተማዋ የደረሰበት ኢኮኖሚያዊና ማህበራዊ ለውጥን ምክንያት በማድረግ ነው።
በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ተፈጻሚ በሚሆንባቸው ተቋማት ላይ የተለያዩ ግዴታዎች ተጥሎባቸዋል። በከተማዋ መንገድ ዳር የንግድ ሥራ የሚሠራ ማንኛውም የንግድ ተቋም ቀን ቀን የሚያካሂደው የንግድ ሥራ እንደተጠበቀ ሆኖ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታም አለበት። የንግድ ተቋሙ በምሽት ክፍለ ጊዜ የመግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ የመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተቀምጧል። ከዚህ በተጨማሪ ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ማብራት እንዳለባቸው ደንቡ ደንግጓል። መኖሪያ ቤቶችም በተመሳሳይ የሰዓት ገደብ ውስጥ መብራት እንዲያበሩ በደንቡ የሚገደዱ መሆናቸውን ገልጿል። መብራቶች እንዲበሩ መደረጉ ሰላምና ጸጥታ ለማረጋገጥ አጋዥ መሆናቸው ሲል የከተማ አስተዳደሩ የገለጸ ሲሆን መንገድ ዳር የሚገኙ መኖሪያ ቤቶች አገልግሎት ሰጪ ወይም የንግድ ተቋማት የተጣለባቸውን ግዴታ ካልተገበሩ ወይም ክልከላዎች ከጣሱ ከማስጠንቀቂያ ጀምሮ የንግድ ፈቃዳቸውን እስከ ማገድ የሚደርስ እርምጃ ከከተማው የንግድ ቢሮ እንደሚወስድ ተዘግበዋል።